አሻም ሚዲያ ከጋዜጠኛ ሶፎንያስ ዋሲሁን ጋር የነበረውን የስራ ውል አቋረጠ። አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን ከስራ ማገዱን ዛሬ ህዳር 30 ቀን 2018 ዓ.ም በሰጠው መግለጫ አስታወቀ። ውሳኔው የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያ የተሰራጨውን ከኢትዮጵያዊነት ባህል ወግ እንዲሁም ሃይማኖት ያፈነገጠ ተግባር የሚያሳይ መረጃን ተከትሎ ነው። ድርጅቱ ጋዜጠኛ ሶፎንያስ ዋሲሁንን በኮንትራት ውልና በኮንትራት ውል የዜና አቅራቢና የሶፊ ሾው የመዝናኛ ዝግጅት አቅራቢ እንዲሁም አዘጋጅ እንደነበር ገልጿል። ይሁን እንጂ ከህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ መድረኮች ላይ በድምጽ በጽሁፍ እንዲሁም በተንቀሳቃሽ ምስል ጭምር የተደገፈ መረጃ ሲዘዋወር መታየቱን አረጋግጧል። አሻም ሚዲያ ይህንን መረጃ ተከትሎ ሶፎንያስን ማብራሪያ ቢጠይቀውም ጋዜጠኛው አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ውጪ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆነም። ድርጅቱ በመግለጫው የኢትዮጵያን ባህል ወግ እንዲሁም የህብረተሰቡን እሴትና ሃይማኖት የሚያከብር ኤዲቶሪያል መርህ እንደሚከተል አጽንኦት ሰጥቷል። በመሆኑም ጋዜጠኛው የተሰራጨበት ድርጊት የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነትና እሴት የሚጻረር በመሆኑ ድርጊቱን በጽኑ እንደሚያወግዝና ተቋሙን እንደማይወክልም ገልጿል። በተጨማሪም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን በፈጸመው ከባድ የማህበራዊ እሴትና ኤዲቶሪያል ጥሰት ምክንያት በነበረው የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ መቋረጡን አሳውቋል።